እቺጋ ደግሞ ታምር ቀጭን ቀሚስ ነች። እንዴት እንደምታምር እያት። በጣም የሚያምር በቆንጆ ዲዛይን ተሰራ። ሁሌ ቀጭን ቀሚስ እንደምነግራችሁ በ5 አርብ ይሸመንላችኋል ብትፈልጉ። አንዳንዶቹ በ4 አርብ ስለሚሸመኑ ማለት ነው። በወራጅ ቆንጆ ሆኖ ይሰራላችኋል። እኔ ቀጭን ቀሚስ በወራጅ ሲሰራ ስለሚያምር በወራጅ ብታሰሯት በጣም የምታሳምራችሁ ቀሚስ ነች። ጥንቅቅ ብር አርገን ሰርተን በቆንጆ ዲዛይን እንልክላችኋለን። ወደዚህኛው የምታምር ቆንጆ ልብስ ሄድላችሁ። የፈርጥ ልብስ ነች። እንደምታዩት ቁርጥ ፍርጥ ይባላል። በጣም ነው የሚያምረው። በቆንጆ ዲዛይን የተሰራች ልብስ ነች። ወደ ግሪን እና ወደ ሻይን ወርቅ ቀዘቦ ይሄዳል። ከለሩ ቀይ ከለሮች አሉት። ከለሮቹ እንግዲህ በአይናችሁ የምታዩት ነው። በጣም ነው የሚያምረው። አርቡም ሰፊ ነው። 2 አይመነ ነው። ዲዛይኑ አዲስ ነች። አዲስ የወጣች ልብስ ነች። በጣም የምታምር ቆንጆ ነች። በ5 አርብ ከፈለጋችሁ በ5 አርብ እናሸምንላችኋለን። ሁሌ እንደምነግራችሁ ነው። መነናችን ጽድት ብሎ የተሰራ 2 አይመነን ነው። ነጠላው በጣም ትልቅ ነው። ቆንጆ ዲዛይን አላት። በወራጅ ቆንጆ አድርገን እንሰራላችኋለን። እንግዲህ ዛሬ ማሳያችሁ ቀጭን ቀሚሶች የትም ያላያችኋቸው የሚያምሩ ናቸው። 5 አርብ ናቸው። በጣም ነው የሚያምሩት። በጣም ደስ የሚል ዲዛይን ያላቸው፣ ለየት ያለ ዲዛይን ያላቸው የሚያምር 2 አይመነን። ቀጭን ሲሆን ብዙ ጊዜ ሰው 1 አይመነን ይመስላል፣ ግን በ2 አይመነን ነው የሚሰራው። የሚያምር ዲዛይን አለ። በሚያምር ይሄን በ4 አርብ ትፈልጉ በ4 አርብ ማድረግ ይቻላል። በ5 አርብ እናንተ ፈልጋችሁት ግን በቆንጆ ዲዛይን እንሰራላችኋለን። ነጠላውን እያት ደግሞ እንዴት እንደሚያምር ነጠላው በቆንጆ ዲዛይን የተሰራ ልብስ ነው። እናንተ ማዘዝ ብቻ የሚጠበቅባችሁ ዳት። እንግዲህ ልብሱ ወደ ካሮት ከለር ይሄዳል። የሚያምር ፈዘዝ ያለ ካሮት ከለር ከታችና ከላይ እንደምታዩት ንቅሳት አለው። በሚያምር ንቅሳት የተሰራ ልብስ ነው። ፈርጥ ነው የሚመስለው በእጃችሁ ነው። እንዴት እንደሚያምር ቆንጆ ልብስ ነው። በ4 አርብ የተዘጋጀች በቆንጆ ዲዛይን የተሰራች ልብስ ነች። የሲንጀር ልብስ ነው የምትመስለው፣ ወይም የፈርጥ ልብስ ነው የምትመስለው። ሽመና ራሱ አትመስልም። በጣም ነው የሚያምረው። በፈለጋችሁት ፕሮግራም ድምቅ የሚያስውባችሁ ልብስ ነው። እናንተ በፈለጋችሁ ዲዛይን ይሰራላችኋል። ቆንጆ አድርገን እንሰራላችኋለን። ወይም ጎመኔ በምንለው ልብስ ሲሄድላችሁ የሚያምር ጎመኔ ከለር ነው። እንደምታዩት ድምቅ ምር የሚያደርጋችሁ መደቡ ደግሞ ነጭ አለው። የሚያማምሩ ነጭ ከለሮች አሉት። የሚያምር ዲዛይን ነው። እናንተ የመረጣችሁትን ላኩ። ሁሌ እንደምንነግራችሁ ቆንጆ አድርገን እንልክላችኋለን። ሰርተን ጥንቅቅ አድርገን በፈለጋችሁት ቀን እንልክላችኋለን። እናንተ እዘዙ። እዚህኛ ደግሞ የምታምር ልብስ ሄደላችሁ በ3 ከለር የተሰራች ነች። ግን እንዴት እንደምታምር ይዋት። በቆንጆ ዲዛይን የተሰራች ልብስ ነች። በ5 አርብ ነው የተዘጋጀችው። 5 አርብ ነች ይያት። በ5 አርብ ውስጡ ምንም አይነት ፈርስ የለውም። ፈርስ ሲኖረው ጫማችሁን ይጎትቷል ማለት ነው። በቆንጆ ዲዛይን በቆንጆ ከለር በቆንጆ መነን የተሰራች ልብስ ነች። እንዴት እንደምታምር ይዋት። አንገት ላይ በቀጭንም ማሰራት ትችላላችሁ። በወራጅም ከፈለጋችሁ ቀጭን ስለሆነ ለወራጅ በጣም ነው የሚመቸው። ነጠላውን እዩት። ቀጭን ቀሚስ ሲሆን ነጠላውና ቀሚሱ አይለይም፣ ተመሳሳይ የሚሆነው እንዴት እንደሚያምር እዩት። እምር ፍክት ያደርጋችኋል። አብሶ ቀሚስ እሁድ ለምትወዱ አዘውትራችሁ ቀሚስ ለምትለብሱ እንደዚህ አይነት ቀሚሶች አይሰለቹም ማለት ነው። የሚያምር ከለር ሲሄድላችሁ መደቡ ወደ አብሽ ከለር ይሄዳል። በላይ ያሉት ከለሮች አሉት። በ3 ከለር የተሸመነ ልብስ ነው። በጣም ነው የሚያምረው። እንደምታዩት ሙሉ ፈርጥ ነው። በእጃችሁ ትነኩት የፈርጥ ሽመና ነው። ትልቅ ነው። ጥለቱም ከፍ ይላል። እስካሁን ካሳየኋችሁ በቆንጆ ዲዛይን እንሰራላችኋለን። በጣም የሚያምር የሚያዘንጣችሁ ለፈለጋችሁት ፕሮግራም ብታዙት ምርድ የምትሉበት ልብስ ነው። በቆንጆ ዲዛይን በቆንጆ ስፌት ጥንቅቅ አድርገን እንሰራላችኋለን። እቺኛዋ ደግሞ የምታምር መደቧ በጥቁር የተሰራች ልብስ ነች። እንዴት እንደምታምር እያት። ከለሮቹ አገባቡ እያንዳንዱ መስቀሎቹ ለልብሱ የሚያምሩ በሰጥቶታል። የምታምር ቆንጆ የምታዘንጣችሁ ልብስ ነች። ጥለቱ ሳይዝ መካከለኛ የሚባል ነው። በጣም የሚያምር ነው። ያንዳንዱ ነገር ጥንቅቅ ብሎ የተሰራ የሚያምር ልብስ ነው። አርቡ እንደምታዩት ትልቅ አርብ አለው። 2 አይን መነን ሁሌ እንደምነግራችሁ ስለ መነን እኛ ነግራችሁም ታውቃላችሁ። ዋጋዋም ይችን ጥንቅቅ ብሎ ይችን በቆንጆ ዲዛይን ቆንጆ አድርገን እንሰራላችኋለን። እናንተ የመረጣችሁት ዲዛይን ላኩልን። በቆንጆ ወደዚህኛዋ ቆንጆ ልብስ ሄድላችሁ። በጣም የምታምር ቆንጆ ልብስ ናት። እንደምታዩት መካከለኛ ጥለት ነች። መደቡ ወርቀ ዘቦ የተወሰወሰ ነው። በጣም የሚያምር ከለሮች አሉት። መስቀል አለው በቢጫ በቀይ፣ እዚህ ጋር በፒንክ በሚያምር ከለር ተሰርቷል። በ4 አርብ የተዘጋጀች ነች። በጣም ነው የምታምሩ ዲዛይኗ። ቸኮሌት ከለር ነች መደቧም የምታምር ቸኮሌት ከለር። አርቡ ሰፊ ነው። እንደምታዩት ሰፊ አርብ አለው። 2 አይመነን አለው። ጽድት ብሎ የተሰራ 2 አይመነን በቆንጆ ዲዛይን እንሰራላችኋለን። ጥቅቅ ብሎ አልቆለት ነጠላው ይሄን ይመስላል። ከዋጋው ሄደ በፊት ነጠላው
ይሄን ይመስላል። እንዴት እንደምታምር እዩት። ነጠላው ላይ የወጣው ዲዛይን ራሱ በጣም ነው የሚያምረው። የነጠላው አርብ ትልቅ ነው። ትልቅ ነጠላ አለው። ቁመቱ መነኑ አርቡ ቆንጆ ነው የተሰራ በቆንጆ መነን የተሰራ ልብስ ነው። ነጠላ አጠረኝ የማትሉት ነው። ምንም አጠረኝ ጠበበኝ የማይባል ነጠላ አለው። ለቅቅ ብሎ አልቆለት 25 ሺህ እንሰራላችኋለን።